السلام عليكم ورحمة الله وبركاته. تحياتي لكم ولكم للمشاهدين والمستمعين الكرام من السلفيين والسلفيات. طيب إن شاء الله زتجا عند أقرر على فيديو ما سيجونال يعني بمعنى رأس من دنو يميلون بقطع فيديو ويلي سرعت لهم ودمو ساعات دقيقة وكارر زمن زي يجي توسنوا عبارات اللي سات إن شاء الله. لكن عندما نشان بنامنا እዚች ጋር አህባሾች እንግዲህ እንደሚታወቀው ሰለፊ የሆኑ ኡስታዝ ወንድሞችን የጎግል ተማሪ እያሉ ሲተቻቸው ይስተዋላሉ። ሉጋ የማይችሉ ቀራር የማይችሉ ብለው ሲተቻቸው ይስተዋላሉና እስኪ ማን ነው ይህን ነገር ሉጋ ቀራርን የሚያበላሸው ማን ነው የሚለውን እስኪ እናዳምጥ ማለት ነው፣ ከራሳቸው አንደበት ማለት ነው። እውነት የጎግል ተማሪ ሰለፊ ወንድሞች ናቸው ወይስ ደግሞ አህባሾች ናቸው የሚለውን ከአንደበታቸው እንስማ ማለት ነው። ነላ ዓብድ ያሉ عند باريا إذا وضع قد تكمت في قبره بقبر ستكمت ولا عينه أصحابه إذا يسو قدم قبره تابقوا على سم اللسو وإنه ليسمع قرعا نعالهم يا متوسويا ينسون يجأما قتيشون يسمالنا أبو نبياتنا عليه الصلاة والسلام الزجا كابلا شولوغا أقرار من ميلو لينو حادثو لي لا يسمعوا قرعة نعاليهما بلو ينببو نعاليهما ميلو قال إيه من دنو مثنانو ሁለት ነገርን የሚገልጽ እንደማለት ነው። ሙሰና የሚባለው ማለት ነው። ላኪን ሐዲሱ ላይ ስንመለከት በሙሰና አይደለም የመጣው፣ እንመለከተው ሐዲሱ ማለት ነው። ሐዲሱ ላይ መጣው ኒዓሊሂም የሚል ነው። بمعنى አንድ አካል ሲቀበር ጊዜ ቀብር ውስጥ ሲቀመጥ اذا وضع في قبره وتولي وذهب اصحابه حتى انه لا يسمع قرع نعالهم ነው እንጂ ኒዓሊሂም አይደለም። ኒዓሊሂም የሚለው ጀምዕ ነው፣ ጀምዕ ተክሲር ማለት ነው። ጀምዕ እንግዲህ ምን አሉ? ጀምዕ ተክሲር አለ፣ ጀምዕ ሙዘከር አለ፣ ጀምዕ ሙአነስ አለ። إذا مؤنث ሴቶችን ለምሳሌ ለመግለጽ በጀምዕ የሚወሰፍ የሆነ ቃላት አለ። ሙዘከር ደግሞ ወንዶችን ለመግለጽ ያኒ አጠቃቀሙ ለወንዶች በሚል ገለጻ የሚመጣ የጀምዕ አይነት አለ። ሌላ ጀምዕ ምን አይነት አለ? ከሉጋ አንፃር ጀምዕ አተክሲር የሚሉት አለ። ይህ እንግዲህ ኒዓሊሂም የሚለው ጀምዕ ተክሲር ነው። ጫማዎቻቸውን እንደማለት የጫማዎቻቸውን ተብሎ በጀምዕ ነው የሚነበበው እንጂ ኒዓሊሂማ ተብሎ አይባልም። ኒዓሊሂማ ከተባለ ምክንያቱም ሁለት ጫማ የሚልን ትርጉምን እሱ ላይ የሚያቋጭ ነው የሚሆነው። ሁለት ጫማዎቻቸውን ይሰማል የሚል ማለት ነው፣ የጫማ ኮታቸውን። ላኪን እዚህ ጋር ሐዲሱ ላይ የሚለው ምንድነው? ቀረዐ ኒዓሊሂም በጀምዑ ተክሲር ማለት ነው። طيب ይቀጥላል። አሁንም ምን እንደሚል እናዳምጠው ማለት ነው። በሁለት ቀብሮች መካከል አለፉ። فقال النبي صلى الله عليه وسلم إنهما ليعذبان እነዚህ ሁለት ቀብሮች እየተቀጡ ነውን አሉ። እዚህ ጋር ምን አለ? ለዩዓዚባኒ ነቢያችን አለይሂ ሰላቱ ሰላም በሁለት ቀብሮች ሲያልፍ ምን አለ? ኢነሁማ ለዩዓዚባኒ ሁለቱ እየተቀጡ ነው አለ። ላኪን ሐዲሱ ምንድነው? ኢነሁማ ለዩዓዘባኒ ነው እንጂ ወለይሰ ለዩዓዚባኒ። እነሱ ቀጭ ሳይሆኑ ተቀጭ ናቸው። ምክንያቱም ለዩዓዚባኒ ካልነው ቢከስሪ ዛል እነሱ ቀጭ ሆኑ ቀብር ውስጥ ያሉት። ላኪን ለዩዓዘባኒ ቢፈትሒ ዛል ከሆነሳ ተቀጭ ናቸው ማለት ነው። እና እዚህ ጋር በጣም ትልቅ የሆነ ስህተት ማለት ነው። ሉጋም ከሉጋውም አንፃር ከትርጉሙም አንፃር ነው ያበላሸው ማለት ነው። ምክንያቱም ሉጋው ላይ ከተሳሳተ ትርጉሙም የተበላሸ ነው የሚሆነው። እሱ ከትርጉሙ እየተቀጡ ነው ቢልም ላኪን ሉጋውን አበላሽቶታል። ምክንያቱም ሉጋው ላይ እንደዛ የሚልን ትርጉም የሚሰጠው ለዩዓዘባኒ ሲሆን እንጂ ወለይሰ ለዩዓዚባኒ ተብሎ አይደለም ማለት ነው። ሐዲሱን ላስጎብኛችሁ። ይሄው ሐዲሱ መልእክተኛው አለይሂ ሰላቱ ሰላም أنه مر بقبرين يعذبان እየተቀጡ ነበር በእነሱ ሲያልፍ ምን አለ? فقال إنهما ليعذبان ወዚጋ بفتح الذال እንጂ ወለይሰ بكسر الذال ማለት ነው። ምክንያቱም ትርጉሙ ራሱ ይበላሻል። ለዩዓዚባኒ ካለ እነሱ ቀጭ ሆኑ እኮ፣ ላኪን ለዩዓዘባኒ ከተባለ እነሱ ተቀጭ ሆኑ ማለት ነው። አዩሃ الجهول እስኪ ድጋሚ ያዳምጡት። ሉጋውን እንደታርጎ እንዳነበበው ለዩዓዚባኒ ከሆነ ተሳስቷል፣ ለዩዓዘባኒ ከሆነ ትክክል ነው። እስኪ እሱ ግን ምን ብሎ ነው ያነበበው? በሁለት ቀብሮች መካከል አለፉ። فقال النبي صلى الله عليه وسلم إنهما ليعذبان አያችሁት? ለዩዓዚባኒ እነሱ ቀጭ አድርጎ ነው ያነበበው። ይሄ ፊዕል ሙዳሪዕ ነው። بمعنى ለዩዓዘባኒ ተብሎ ነው የሚነበበው አህምሼ ማለት ነው። አዩሃ الجهول እና ከዚህ አንፃር የጎግል ተማሪ ማን እንደሆነ ሉጋ አበላሹ ማን እንደሆነ እዚህ ጋር ይገለጻል ማለት ነው። በሉ አህባሾች ኑና ጉዳችሁን ህዩ ማለት ነው። ለእንግዲሁም ትምህርት ሆናችሁ ዘንድ
أي التصعيد ضد السلفيين سيواجه الرد الحاسم ويفضح أيضا يقلد እያንዳንዱ ሰለፊዮችን የሚተች የሆነ አካል نعم ያ የተቸባቸው ነው ትችት በሱራ ይከረበታል ኢንሻአላህ ለየሁሉም ጊዜ ያለው ማለት ነው። እንደውም ብዙ የሚናገሩት ኮተታዊ የሆኑ ንግግራቶችን እዚህ ጋር የሰለፊይ ወንድሞች ክትትል ስለማያደርጓቸው እንጂ ብዙ አሉ እኮ አህባሾች ከሉጋም የጸዱ ዜሮ ናቸው። እንግዲህ አሁን ኡስታዝ ተብየው ነው አይደለ? ኡስታዙ አሁን እንደዚህ በዚህ መልኩ ሉጋም ያበላሽ ከሆነ ጭራሽ የሱ ተማሪ ተብለው የሚታሰቡት እንደዚህ ሊሆኑ ነው የሚለውን እንግዲህ ያው የቤት ስራ ወደ እናንተ ግምቱ ማለት ነው። ባሉ አህባሾች እንግዲህ ኑና ጉዳችሁን ተመልከቱ ማለት ነው። የጎግል ተማሪ ማን እንደሆነ ሉጋም ያበላሸው ማን እንደሆነ ይኸውና ተመልከቱ ከኡስታዝ ከሼኻቸው ማለት ነው። طيب ላኪን እሱ እዚህ ጋር እንግዲህ እነዚህን ሐዲሶች ያመጣው እንደ ጥቅል ሐሳብ ቀብር ውስጥ የተቀበረን ሼኾቻችን ያውቃሉ ለሚለው ማስረጃ ሊያመጣ ነበር። ላኪን ይሄ ሐዲሱ ነብያችን አለይሂ ሰላቱ ሰላም በሳቸው ኻስ የሆነ ነው እንጂ የሌላው ማከል የትኛውም ያውቃል የሩቅ ምስጢር ለማለት አይደለም። እንደዛ ከሆነ የሽርክያት ውስጥ ሰዎችን የሚከት የሽርክ መቀመቅ ውስጥ የሚከት ነው ማለት ነው። طيب አይ እዚህ ጋር ደግሞ ያመጣል የዑመርና ስለ ሳሪያ በዑመርና በሳሪያ መካከል የተከሰተውን ቂሷ ያመጣሉ። ያ ደግሞ ከሽፍ ነው ገይብ አይባልም። ስለ ከሽፍና ገይብ ልዩነት ኢንሻአላህ ደቂቃው በጣም ይሄደ ይመስለኛል። ማለትም አጭር እንደሆነ ፈልጌ ነበር ያለሁበትን ቦታ ስላልተመቸኝ ነው። ኢንሻአላህ ምቹ ቦታ ላይ ሰውን ደግሞ ይሄ ከሽፍና ገይብ የሚለውን ልዩነትን ኢንሻአላህ የምናይ ይሆናል በአንድ ላይ የጫት ዶክተራቸው ጋር ከተናገረው ማለት ነው። እዚህ ጋር እንግዲህ ለጫት ዶክተራቸው ድፋዕ አድርጋለሁ ብሎ ነበር የመጣው ማለት ነው ይሄው ምስኪን እና እነሱ ላመጡ ሹባህ እንግዲህ ውስጥ ያለን ሼኾች ያውቃሉ የሚል ነው እንግዲህ ዋናው ዓላማ ይግባቸው። ቀብር የተቀበሩት ምን እንደሚሰራ ሼኾቻችን ያውቃሉ ብሎ ማስረጃ ይሄን ሊንተራሱ ፈልገው ነውና ስለዛ ደግሞ ገለጻ እናያል። እዚች ጋር እንደ ናሙና አህባሾች የጎግል ተማሪ መሆናቸውን እንድታውቁ የጎግል ሉጋም ያበላሸው ማን እንደሆነ ይታወቅ ዘንድ እንደ ናሙና ነው ያመጣው ማለት ነው ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ።